ከቴሌግራም እና ከዋትስአፕ ካለናንተ ፍቃድ ፎቶ ቪዲዮ እየመጣ ጋለሪያችሁን እያጨናነቀ ነው። መፍትሄው ዛሬ አሳያችኋለሁ። አሰላሙ አለይኩም። አንዳንዴ ካለኛ ፍቃድ ሰዎች ወደ ተለያዩ ግሩፕ ያስገቡናል፣ ወይም ደግሞ በዋትስአፕም ከተለያዩ ሰዎች ጋር እያወራን የሚላኩ ፎቶዎች፣ ቪዲዮዎች ካለኛ ፍቃድ ወደ ስልካችን ጋለሪ እየገቡ ስቶሬጃችን እያጨናነቁ እየሞሉብን ከሆነ በቀላሉ እነዚህ ነገሮች የምናቆምበት መንገድ ስላለ ስቴፕ ባይ ስቴፕ አሳያችኋለሁ። እናንተ የሚጠበቀው ቪዲዮውን እስከ መጨረሻ መከታተል፣ ቻናሉን ላይክ፣ ሰብስክራይብ፣ ሼር ማድረግ ብቻ ነው። ኮመንት ላይ ደግሞ ሀሳባችሁን መጻፍ አትርሱ፣ ግዴታ ነው። ስለዚህ በቀላሉ ማስቆም ስለዚህ ካሁን በኋላ መቸገር የለም። የተለያዩ ፎቶ ቪዲዮ መጥቶ ስልካችሁን አጨናነቅም። እኔ ወንድማችሁ እያለሁ ከቴሌግራም እንጀምራለን ማለት ነው። ቀጥታ ወደ ቴሌግራም አፕሊኬሽናችን እንገባለን ማለት ነው። ወደ ቴሌግራም አፕሊኬሽናችን ስንገባ ፊት ለፊት ላይ የምናገኘው ሴቲንግን ነው። የቴሌግራም ሴቲንግ ማለት ነው። ልክ ሴቲንግ ውስጥ ከገባን በኋላ ታች ላይ ወረድ ስንል አካውንት ቻት የሚል አለ። ከዛ በኋላ ዳታ እንደ ስቶሬጅ የሚል ቦታ እናገኛለን። ዳታ እንደ ስቶሬጅ የሚለውን ካገኛችሁ በኋላ እዚህ ጋር ሶስት አማራጭ አለ። እንደምታለው ዌን ዩዚንግ ሞባይል ዳታን በምትጠቀምበት ሰዓት ነው ወይስ እንዲወርድልህ የምትፈልገው የሚል ጥያቄ አለ። ከላይ እንደምታዩት አውቶማቲክ ሚዲያ ዳውንሎድ የሚል አለ። ባይዘዌ አውቶማቲክ ያለ እናንተ እውቅና በራሱ ጊዜ የተላኩትን ነገር በሙሉ ዳውንሎድ እያደረገ ወደ ጋለሪያችሁ እንዲገባ የሚያደርግ ማለት ነው። ስለዚህ ምን ታደርጋላችሁ? እነዚህ ሶስት ስኖችን እነዚህ ኦን ሆኖ ከሆነ እናንተ ኦፍ ነው የምታደርጓቸው። በዋይፋይም ኮኔክት በሚያደርግ ሰዓት ላውርድልህ ፎቶ ቪዲዮ ይልሃል። እሱንም አይ ብላችሁ ኦፍ ታደርጋላችሁ። ሶስተኛ ላይ ያለውንም እንደዚሁ በሆነ አጋጣሚ የሆነ ዳታ በሚያገኝ ሰዓት እንዳይወርድባችሁ እሱንም ኦፍ ታደርጉና ትዘጉታላችሁ ማለት። እናንተ በፈለጋችሁበት ሰዓት ኦን ማድረግ ትችላላችሁ። ይህ በጣም ቀላል ነገር ስለሆነ ማለት። ሌላ ዋናው ነገር ደግሞ ከዚህ በታች እንደምታዩት ታች ላይ ሴቭ ቱ ጋላሪ የሚል ቦታ ደግሞ አለ። ዋናው እሱ ነው። እነዚህ ኦን ከሆኑ በኋላ ነው ወደዚህ የሚገቡት። እቺ ሴቭ ቱ ጋላሪ የምትለው ቦታ ላይ እንደዚህ እንደኔ ኦን ሁና ካገኛችሁ እቺ ምን ታደርጋላችሁ? ኦፍ ታደርጋላችሁ። እኔ ኦን ባረኩበት ሰዓት ወደ 100 ሜጋባይት ቦታ ነበረ የያዘብኝ ማለት ነው። which means በጣም ብዙ ቦታ ነው የያዘብኝ። ስለዚህ እንደኔ ቦታ እንዳይዝባችሁ ይሄኛውን ኦፍ ታደርጋላችሁ። ስለዚህ ምንድን ነው የሚሆነው? የሚላክላችሁ ፎቶም ሆነ ቪዲዮ ካለናንተ እውቅና ካለናንተ ፍቃድ ወደ ጋላሪያችሁ አይገባም። እናንተ ከፈለጋችሁ ብቻ ነው ነክታችሁ ዳውንሎድ አድርጋችሁ ወደ ጋላሪያችሁ እንዲገባ ወይም ሴቭ አድርጋችሁ ወደ ጋላሪያችሁ እንዲገባ ማድረግ የምትችሉት እንጂ እሱ ለራሱ ቀጥታ ወደ ጋለሪያችሁ አያስገባም ማለት ነው። እነዚህን ኦፍ ታደርጋላችሁ። በጣም ቀላል ነው። ወደ ሁለተኛ ደግሞ ወደ ዋትስአፕ እንገባለን። ዋትስአፕም ተመሳሳይ ነው። በጣም ቀላል ነው። ልክ ወደ ዋትስአፕ እንደገባችሁ የሴቲንግ ምልክት አለች። ሴቲንጓን ትጫናላችሁ። ወርታችሁ ወረድ ትሉና ተመሳሳይ ነው። ስቶሬጅ እንደ ዳታ የሚለው ውስጥ ትገባላችሁ። እንደገባችሁ እዚህ ጋር እንደምታዩት ያው ሚዲያ ኳሊቲ የሚለው ከዛ በታች ዌን ዩዚንግ ሞባይል ዳታ የሚላለ ይሄኛውም እነዚህ ጋር እንደስትነኩ ፎቶ፣ ቪዲዮ፣ ዶክመንት ኦን የሚለው ከሆነ ክሊክ አድርጋችሁ ታነሳላችሁ። እነዚህ ክሊክ ያደርጋችሁ ታነሱና ኦኬ ትሉታላችሁ። ዋይፋይ ኮኔክት በሆነበት ሰዓት ፎቶና ቪዲዮ ዳውንሎድ አድርግላል አይ ትሉትና እንደዚህ ክሊክ ያደርጋችሁ ፍቃዱ ታነሱ። እነዚህም እዚህ ጋር ዳታ በምታበሩበት ሰዓት ፎቶና ቪዲዮ ወደ ጋለሪያችሁ ላስገባ ወይ ብሎ ጠይቃችኋል። ፎቶ፣ ቪዲዮ፣ ዶክመንት፣ ድምፅ ላስገባ ወይ ይላችኋል። እናንተ አይ አታስገባ ትሉትና እቺ ራይት የሆነችዋን ከላዩ ላይ ታነሷላችሁ ማለት ነው። ፍቃድ ተከለክሉታላችሁ። ከዛም በኋላ እሱ ራሱ እናንተ ፈልጋችሁ የተላከላችሁን ፎቶም ሆነ ቪዲዮም ዶክመንትም እናንተ ፈልጋችሁ ብቻ ዳውንሎድ እስከምታደርጉ ድረስ ራሱ አውቶማቲክ ዳውንሎድ አድርጎ ወደ ጋለሪያችሁ አስገባም። ስቶራችሁም አይሞላም፣ አይጨናነቅም ነው። በዚህ መልኩ እንትን ማለት ነው። ሌላው የሚዲያ ቪዲዮ እንትን ነው ለሰው የምትልኩት ፎቶ ቪዲዮ ኳሊቲ እንዲኖረው የሚያደርግ ነው። ይሄኛው ከፈለጋችሁ ስታንዳርድ፣ ከፈለጋችሁ ደግሞ ሃይ ላይ ማርክ ኤችዲ ላይ ማርክ ስላላችሁ ለሰው የምትልኩ ነገር ጥራት እንዲኖሩ ነው ማለት ነው። ሁለተኛ ደግሞ ድምጽ ነው። ድምጽም እንደዚህ ነው። አውቶ ዳውንሎድ ኳሊቲ የሚል አለ። ለሰዎች የምትልኩ ወይም ሰው ወደ እናንተ የሚልከውን በኤችዲ ወይም ደግሞ በጥሩ ኳሊቲ መላክ ከፈለጋችሁ በእንደዚህ አይነት መላክ ፈልጋላችሁ ራይት ማድረግ ነው። ያልገባችሁ ነገር ካለ ኮመንት ላይ ጻፉ።